ሙሌት መጀመሩ ይፋ ተደረገ። ኢትዮጵያ ሁለተኛውን ዙር የህዳሴ ግድብ ውሃ መሙላት መጀመሯን በይፋ ነገረችን ስትል ግብጽ አሳወቀች። ሮይተርስ ሰኞ አመሻሹን ይዞት በወጣው መረጃ የታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ዙር የውሃ ሙሌት መጀመሩን የኢትዮጵያ መስኖና ኤሌክትሪክ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ለግብጽ የመስኖ ሚኒስትር መሐመድ አብዱልአተይ ማረጋገጣቸውን ገልጿል። ኢትዮጵያ ይህንኑ ማሳወቂያ መልእክቷን በተመሳሳይ መልኩ ለሱዳን መላኳን ከካርቱም እየወጡ ያሉ መረጃዎች ጠቁመዋል። ሶስቱ ሀገራት ከዚህ ቀደም በግድቡ አሞላል ዙሪያ መረጃዎችን ለመለዋወጥ በተስማሙት መሰረት ነው ኢትዮጵያ በጉጉት ሲጠበቅ የነበረውን የግድቧን ሁለተኛ ዙር ውሃ ሙሌት መጀመሩን በይፋ ያሳወቀችው። ሮይተርስ በጉዳዩ ዙሪያ የግብጽ መስኖ ሚኒስትርን ምላሽ ይዞ ወጥቷል። በዚህም ግብጽ በኢትዮጵያ ድርጊት ማዘኗን ገልጻ ይህንኑ ቅሬታዋን በመጪው ሐሙስ ሊሰበሰብ ቀጠሮ ለያዘው የጸጥታው ምክር ቤት እንደምታሳውቅ መናገሯን ጠቅሷል። የጸጥታው ምክር ቤት ለሐሙስ ከያዘው ቀጠሮ 3 እና 4 ቀናቶችን አስቀድሞ የሱዳንና ግብጽ ከፍተኛ ባለስልጣናት ኒውዮርክ ይገኛሉ። ኢትዮጵያን ማስቆሚያ የመጨረሻ የሞት ሽረት ትግላችን ይሆናል፣ ሁለተኛው ዙር ውሃ ሙሌት እንዳይከናወን ውሳኔ ይተላለፍበታል ብለው ተስፋ ያደረጉበት የምክር ቤቱ ስብሰባ ከመካሄዱ አስቀድሞ ዛሬ ኢትዮጵያ ውሃ መያዝ የጀመረውን ግድቧን ሁኔታ ለሁለቱ የታችኞቹ ተፋሰስ ሀገራት ማርዳቷ ከጨዋታው ቀን በፊት ህልማቸውን ያጨለመ ሆኗል። ከመሸ ይፋ የተደረገውን መረጃ በርካታ የአረቡ ዓለም ሚዲያዎች በሰበር ዜናነት እየተቀባበሉት በመዘገብ ላይ ይገኛሉ። አንድ ሰዓት ባልሞላ ጊዜ ውስጥም ትዊተር የተሰኘው የማህበራዊ ትስስር ገጽ አባይ የግብጻውያን ህይወት ወይንም ናይል ላይፍ ኦፍ ኢጂፕሽያንስ በተሰኘ ሃሽታግ ተጥለቅልቋል። ወደ ኢትዮጵያዊው መሐመድ አልአሩሲ ከመሸ ስልክ ያስጮኸው አልጀዚራም በጉዳዩ ላይ ምን ትለናለህ ብሎ ጠይቆት ተከታዩ ምላሽ አግኝተዋል። ሁሌም ስናገረው እንደመጣሁት ግብጽና ሱዳን ከኢትዮጵያ ጋር ስምምነት ላይ እስኪደርሱ ድረስ አዲስ አበባ ቆማ አትጠብቅም። ወርቃማውን የክረምት ወር በዋዛ ፈዛዛ አሳልፈን ራሳችንን ለኪሳራ አንዳርግም። ስለሆነም የሰማችሁት ሆኗል ሲል ምላሽ ሰጥቷል። ኢትዮጵያ ያላትን የተፈጥሮ ሀብት ጥቅም ላይ ልታውል ግድ ይላታል። በዝናብ ላይ ብቻ የተመሰረተው የሀገሪቱ እርሻም ቢሆን ከዚህ ለመላቀቅ የሚያስችሉ ፕሮጀክቶች ሊስፋፉ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ በጤና በትምህርትና በመንገድ ዘርፍ ባለፉት ዓመታት መንግስት የሰጠውን አይነት ትኩረት በቀጣይ ዓመት የውሃ ሀብት ላይ እንደሚያደርግ አሳውቀዋል። ትናንሽና መካከለኛ ግድቦች በየክልሉ ማስፋፋት ነው። ቢያንስ ከ100 በላይ ግድቦች ለመስራት እቅዳለን። ውሃ ላይ አበክረን ካልሰራን ውሃን እንደ ትልቅ ሪሶርስ እና የልማት መግቢያ በር አድርገን ካልወሰድን አጠቃላይ የምናስበውን ብልጽግና ማረጋገጥ ስለሚያስቸግር የመንግስት ትኩረት ትናንሽና መካከለኛ ግድቦች በመስራት ውሃን ማቆየት ነው። የዚህ ፕሮጀክት ዋና ዓላማ በአመት 3 ጊዜ ለማምረት ያለንን ትልምና ፍላጎት የምናሳካው በግድቦች ላይ አበክረን ስንሰራ እንደሆነ በመንግስት የታመነበት ሲሆን ህዝባችንም ይህንን የመንግስት እቅድ ከወዲሁ ተገንዝቦ አብሮን በመቆም ትልሞቻችንን ማሳካት እንድንችል እንዲረዳን እንዲያገዘን ከጎናችን እንዲቆም ጥሬን ላቀርብ ፈልጋለሁ። ይህ የጠቅላይ ሚኒስትሩ የልማት ጥያቄ ለመመለስ የሚሰሩ ስራዎች እቅድ ግን በግብጾች ዘንድ በመልካም አልተወሰደም። ከውጭ ጉዳይ ሚኒስቴር መስሪያ ቤታቸው የወጣው መግለጫ ኢትዮጵያ ሆን ብላ በወንዞች ላይ ግድቦችን በመገንባት የናይል ወንዝ ሀብትን ከሌሎች ወንድሞች ጋር ላለማጋራት አስባለች ይላል ጋዜጣዊ መግለጫው። ይህን ኢትዮጵያ አጀንዳ የመስጠት አቅሟን ያሳየችበት ይሉታል በግድቡ ዙሪያ ትንታኔን የሚሰጡ ባለሙያዎች። እነሱ ነበሩ ለኛ አጀንዳ የሚሰጡን። ያንን አጀንዳ እንቀበልና ለዛ ምላሽ ለመስጠት ሰንተን ስንል ወጣ ላይ ታች ስንል በጣም ብዙ ጊዜዎችን እናባክን ነበር፣ ብዙ ነገር እናጠፋ ነበር። ስለዚህ አሁን ደግሞ እኛ አጀንዳ መስጠት ጀምረናል ማለት ነው። በነገራችን ላይ አጀንዳ መስጠት ጀምረናል አሁን ብቻ አይደለም። ባለፈውም ሁለተኛው ዙር ሙሌት ኢትዮጵያ አከናውናለሁና ታዛቢዎችን ላኩ ብላ አጀንዳ ሰጥታታለችና በዚህም በተመለከተ ግብጾችና ሱዳኖች ለረጅም ጊዜ ከሳምንት በላይ እየተደዋወሉ ተነጋግረውበታል። ፓርላማ ቁጭ ብለው ብዙ ተጨቃጭቀውበታል ይሄን ጉዳይ። እርግጥ አጀንዳ የመስጠት ጅማሮውን እንደሚያበረታቱ ሁሉ የአባይ ወንዝን የግል ሀብታቸው አድርገው ለዘመናት የቆዩት ግብጾች እውነታውን እንዲረዱ የሚያነቃቃም ነው የሚሉት ባለሙያዎቹ የግብጽ ሚዲያዎችና ምሁራን በዚህ ደረጃ ጉዳዩን የተነጋገሩበት የስጋታቸው ደረጃን የሚያሳይ ነው ይላሉ። ከምሁራን እስከ ተራሰው ድረስ ያተራመሰ ጉዳይ ነው። የግብጽ ሚዲያዎች በዚህ ላይ ያው እኔም ሚዲያ ዳሰሳ ላይ ስለሆነ በብዛት መሰራ
በርካታ የግብጽ ሚዲያዎች ይህን ጉዳይ አጀንዳ አድርገው ሰርተውበታል። እንደውም አንዳንድ ጋዜጦች አንድ ብቻ ሳይሆን በአንድ ቀን በሚወጣ ጋዜጣ ላይ 2-3 ዜና እያደረጉ የሰሩበት ሁኔታ ነው ያለና ይሄ ትልቅ እንትን ፈጥሯል። ከሳሚ ሹክሪ ብንጀምር ከውጭ ጉዳይ ሚኒስትራቸው ብንጀምር ይሄ ጉዳይ ተቀባይነት የለውም። እንዲያውም ይሄ የሚያሳየው ኢትዮጵያ አባይን በብቸኝነት ለመቆጣጠር ጥረት እያደረገች ነው ማለት ነው። ይሄ ደግሞ እኛ ከዚህ በፊት ስንለው የነበረው ነው ለዓለም አቀፉ ማህበረሰብ የኢትዮጵያ ትልቁ ዓላማዋ ትልቁ እንትኗ ታርጌቷ አባይን መቆጣጠር ነው ስንላቸው ነበር። ይሄው አሁን ወደ 100 ግድብ ልትሰራ ነው ኢትዮጵያ የሚል ጉዳይ ነው የተስተናገደው ማለት ነው። ኤምቢሲ በተሰኘ የግብጽ ቴሌቪዥን ጠቅላይ ሚኒስትር አብይ አህመድ ይፋ ባደረጉት ከ100 በላይ ግድቦች እንገነባለን እቅድ ላይ ትንታኔ የሰጠው አሊ መሐመድ የተሰኘ ጋዜጠኛ ይህን ብለዋል። አብይ አህመድ ده راجل يعني مستفز يعني هناك حالة استفزاز مستمر በእውነቱ የኢትዮጵያን አቋም ለመረዳት በጣም ተቸግረናል። እንዴት እንደሚያስቡም ለመረዳት እንኳን አልቻልንም። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በጣም እኛን ስሜታዊ ለማድረግ እንደቀጠሉ ይገኛሉ። ሁለተኛ ዙር ሙሌቱንም እናካሄዳለን አሉ። ይህም አንዱ እኛን ስሜታዊ ለማድረግ የታሰበ መንገድ ነበር። እሺ ይሁን። አሁን ደግሞ ኢትዮጵያ በቀጣይ ዓመት 100 ግድቦችን ትገነባለች አሉን። አስቡት፣ ተጨማሪ ሌላ ግድብ አይደለም ያሉት፣ ሌላ 100 ግድቦችን ያሉት። فيجي النهارده يقول لك ايه؟ يقول لك على فكره بقى اثيوبيا في ظرف سنه هتبني 100 سد. ኢትዮጵያ ዓለም አቀፉን የውሃ ሀብት አጠቃቀም ህጎችን የምታከብር ሀገር ናት ያሉን ኢንጂነር ብሩክ ወልደያንስ ይፋ የተደረገው እቅድ ቢሆን በአባይ ወንዝ ላይ የሚሰሩ ሳይሆን በመላ ሀገሪቱ ባሉ የወንዝ ሀብቶች ላይ ነው ይላሉ። በተለይ ግብጽ ጋዜጦች እንደምናየው ይህን መረጃ ለነሱ በሚጠቅም መልኩ አቅጣጫ የማስቀየር እና ክፉ የሆነ መልክ እንዲይዝ የማድረግ ተጽዕኖ የመፍጠር ነገር ፍላጎት እንዳላቸው ነው የሚያሳየው። ይህንን የምልበት ነገር ምንድነው? ፎልስ የሆነ ኢንፎርሜሽን ነው ያደረጉ ያሉት ማለት ነው። ይህንን የሚያደርጉት እንዴት ነው ስታዩ፣ ለምሳሌ ከ100 በላይ ግድቦችን እንሰራለን ነው ያሉት ጠቅላይ ሚኒስትራችን። ብዙ ወንዞች እንዳለን ማንም ሰው የሚያውቀው ነው። ወንዞቻችን በጣም ብዙ ናቸውና ስለዚህ ፓርቲኩላርሊ አባይ ላይ ይሄን 100 ግድቦችን ሰርተን እነሱን የምናስጠማበት መስኖ የምንሰራበት ሁኔታም የለም። በተለይ ወደ አባይ አካባቢ ሄደሽ ካየሹ ጎርጂየስ ነው ቦታውና ለእርሻ የሚሆን ለመስኖ የሚሆን ቦታም አይደለም። ስለ ኢትዮጵያ የማይተኙት የካይሮ ሰዎች ግን ኢትዮጵያ አጀንዳ እየሰጠችን ነው፣ ለዚህ ምላሽ መስጠት አለብን ማለታቸውን በጉዳዩ ላይ የሚዲያ ትንታኔ የሚሰጡ ባለሙያው ይገልጻሉ። አንዳንድ የግብጽ ፖለቲከኞች ምን ያያሉ ነው ኢትዮጵያ እንደ አይነት አጀንዳ የምትሰጠን ከሆነ እኛ ደግሞ ለሷ አጀንዳ ልሰጣት ይገባል በሚል ጠቅላይ ሚኒስትር በሁሉም ክልሎች ነው እንሰራለን ያሉና ኢትዮጵያ 10 ክልሎች አሏት። ከነዚህ 10 ክልሎች ውስጥ እንዲያውም 2 ክልሎች በቅርቡ አይኖሩም፣ ከኢትዮጵያ ይገነጠላሉ፣ ራሳቸውን የቻሉ ሀገሮች ይሆናሉ። እነሱም ቤኒሻንጉል እና ትግራይ ክልል ይገነጠላሉ ብለው እንዲያውም ካርታ ይዘው ትንታኔ ሲሰጡበት የነበሩ የግብጽ ምሁራን አሉ። ይሄ ይችላሉ አይችሉም ሳይሆን ጥያቄው ግን ምንድነው መሆን ያለበት? ግብጾች ከዚህ በፊት ኢትዮጵያ ልታድግ ወደፊት በሄደች ቁጥር እነሱ እኛ እንዳናድግ በውስጥ ጉዳያችን ላይ ገብተው የሚያደርጉት የማተራመስ ስራ ይሄ በተግባር በእነሱ አንደበት የተረጋገጠበት ሁኔታ ነው ያለውና በዚህ ረገድ እኛም መስራት ያለብን ነገር አለ። ኢትዮጵያ ምንም አይነት የውሃ ሀብቷን ብቻዋን የመጠቀም መብት የላትም ሲሉ ከግብጽ ምሁራን ጀምሮ ከ100 በላይ ግድቦችን እንገነባለን እቅድ ግራ እስካጋባው ተራ ዜጋ ድረስ የመነጋገሪያ አጀንዳ ሆኖ ቀጥሏል በካይሮ ቤት።